ያለው ሰዎቹ እርዱኝ፣ በር ቁልፌ ነው ያለሁት። አሁን ሰዎቹ ወጥተዋል እንዳልወጣ። የኛ የመዳም ቅመሞች ስቃይ ቆይ መቼ ነው የሚያበቃው? የእውነት በጣም ያሳዝናል። በተለይ ሳውዲ አረቢያ ቀን በቀን ልጆች እየሞቱ ልጆች እያለቀሱ ነው። እንግዲህ ይሄን ልል የቻልኩበት ምክንያት አለኝና ነው። ቪዲዮውን እስከ መጨረሻው አዳምጡት። ይቺ እህታችን እንግዲህ የባካችሁ ድረሱልኝ፣ አረቦቹ ሊገሉኝ ነው እሪ እያለች ነው። እንግዲህ መዳም ቤት ነው ያለችው፣ ዘግተውባት ነው የምትገኘው። ሙሉ ቪዲዮውን አዳምጡት፣ አስገባላችኋለሁ የእሷንም ቪዲዮ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። አሁንም በአዲስ ቪዲዮ መጥቻለሁ። እኔ ይህን ቪዲዮ ሳይ አላስቻለኝም። ማለት ሳውዲ አረቢያ ቀን በቀን በቃ የእህቶቻችን ሞት እንዲሁም ደግሞ እየታመሙ በቃ እኔ እንጃ ኢሻራ ላይ የራቁታቸውን እየወጡ ምን እስከሚሆኑ ነው። ቆይ እኔ ኤምባሲ ምን እየሰራ ነው? በአላህ በጣም ያሳዝናል። በጣም አሁን በተለይ ምንድነው በጠለብ የሚመጡ እህቶቻችን ግማሾቹ በሽተኛ እየሆኑ ግማሾቹ ደግሞ እየሞቱ እያለቁ ነው። አሁን ይቺ እህታችን ቪዲዮውን እስከ መጨረሻው አዳምጡት። ምን እንደምል ይገባችኋል። ይቺ እህታችን እንግዲህ አረቦቹ ዘግተውብኝ ያለሁት መዳም ቤት ሊገሉኝ ነው። እኔ እንግዲህ ሰው ከሆነ በኋላ አይደለም ሳይሆን ነው መድረስ። ወላሂ እንግዲህ እህታችን እባካችሁ ድረሱልኝ፣ እኔ ሊገሉኝ ነው ውር እያለች ነው። ይህን አይቶ ኤምባሲ እውነት እኔ በጣም ለምን እንደተቋቋሙ ራሱ ፈጣሪ ይወቀው። ኤምባሲዎች ቆይ ህዝብን ለማገልገል ነው የሚቀመጡት ወይስ በቃ የሆነ የራሳቸው የሆነ ስራ አላቸው? እኔ እኮ የሚገርሙኝ ሲደወልላቸው አያነሱ። ልክ እንደ መስፈራርቸው በቃ ይሆናል አይደል? ኤምባሲ አለ፣ ቆንጽላ አለ። አሁን ጅዳ ቆንጽላዎች አሉ፣ ሪያድም ደግሞ እንደዚሁ ኤምባሲ አለ። ነገር ግን ሲደወልላቸው አያነሱም። ከፌስቡክ ላይ ከጎግል ላይ ቁጥራቸውን አውጥታችሁ ስደውሉ አያነሱም። እኔ ለምን እንደተቀመጡ ብቻ ፈጣሪ ይወቀው። እኔ የማውቀው ኤምባሲዎች የሆነ ሀገር ላይ የሚቀመጡት ዜጋቸውን ሊያገለግሉ ነው። ህጋዊም ሆናችሁ ህገ ወጥም ሆናችሁ ያው ኢትዮጵያዊ ዜጋውን ሊያገለግል ነው። የሌሎቹ ዜጎች እኮ አሁን ፊሊፒን፣ ኢንዶኔሲያ ምናምን የሆነ ነገር ትሁን እዛው አለችበት ነው የሚሄዱት። ኤምባሲ እዛው መዳሟ ቤት ሄደው ቆርቁረው ነው የሚያወጧት ዜጋቸውን ማለት ነው። ግን የኛ ሀበሻ በየቦታው እያበድን እየሞትን የሚደርስልን እንኳ የለም። በጣም ያሳዝናል። ህዝቡ ተባብሮ አላወጣ እንደዚህ በቲክቶክ ምናምን ተባብሮ ያወጣል እንጂ ኤምባሲ በቃ ልክ እንደ ሞት ቁጠሩት። እና በጣም ነው የሚያሳዝነው። ይህች እህታችን እንግዲህ እባካችሁ ድረሱልኝ እያለች ነው። እኔ ቪዲዮዋን አይቼ በጣም ስላሳዘነችኝ በቻልኩት እንግዲህ አንድ ሰው እንኳ ቢያዩ ቪዲዮዬን ብዬ ቪዲዮ ሰርቼ ምናልባት የሚያግዛት ሰው ካገኘች ብዬ ድምጽ ለመሆን ነው። በዛ ላይ ደግሞ እህቶች ባካችሁ እንደዚህ አይነት ነገር ሲያጋጥማችሁ ለምን ፖሊስ ጋር ደውሉ? አረብ ሀገር ላይ ስትኖሩ እኮ እኔ በጣም ነው የሚገርመኝ። በተለይ እናንተ በጠለብ የመጣችሁ እናንተ እኮ ህጋዊ ናችሁ። ኮራ ብላችሁ ነው። እንደውም የሆነ በደል ሲደርስባችሁ ቶሎ ብላችሁ ፖሊስ ጋር 999 ብላችሁ 3 ጊዜ 9 ጽፋችሁ ፖሊስ ጋር ደውሉ። እንኳን አይደለም ህጋዊ ጠለብ የመጣችሁት ህገ ወጥ ራሱ ፖሊስ ጋር ህይወቱ አደጋ ላይ ከሆነ ፖሊስ ጋር ነው መደወል ያለበት። አረቦች አፍነው እስከሚገሏችሁ አትጠብቁ። አረቦች እኮ እንደናንተው ፖሊስን ይፈራሉ። የሆነ ነገር እንትን ለማድረግ ይፈራሉ። እናንተ ቀልጣፋ ከሆናችሁ እናንተ ህይወታችሁን ለማዳን እናንተ የሆነ ነገር ማድረግ እንደምትችሉ ሲያውቁ ምንም አያደርጓችሁም። የሆነ ነገር ሲፈጠር ፖሊስ ጋር ልደውል ነው ፖሊስ ጋር ልደውል ነው እንኳ ባትሉ በር ሲቆልፉባችሁ ሮጣችሁ ፖሊስ ጋር መደወል። ከዛ በኋላ ያበጠው ይፈንዳ። እንዴ ፖሊስ እኮ አይበላችሁ አያስራችሁ መቼም ያለ ስራ ማለቴ ያለ ስራችሁ አያስራችሁም። ስለዚህ ፖሊስ ጋር ደውሉ። ህይወታችሁ አደጋ ላይ ሲሆን ህጋዊም ሆናችሁ ህገ ወጥም ሆናችሁ ፖሊስ ጋር ደውላችሁ ከዛ በኋላ መፍትሄ ይገኛል። ነገር ግን እንደዚህ በር ዘግተው ሲያስጨንቋችሁ፣ በልጆቻቸው ሲያስደፍሯችሁ፣ እንዲሁም ደግሞ ሲደበድቧችሁ ዝም እያላችሁ ህይወታችሁን አትጡ እህቶች ይላለሁኝ። እኔ ወላሂ ነው የምላችሁ። በቃ ማንኛውም ሰው አሁን ላይ በተለይ ኤምባሲ ከመደወል 993 ጊዜ ጽፋችሁ 9 ቁጥርን ፖሊስ ጋር ደውላችሁ እርዳታ ፈልጋለሁ በሉ።
ሎኬሽን ምናምን በራሳችሁ ስልክ በእንትኑ ይመጣሉ። ከቻላችሁ እንደውም ለፖሊስ ሎኬሽናችሁ ምናምን መላክ። ደግሞ ስልኩ ሸሪሃ ኖረው አልኖረው ይደውላል 99 ስልካችሁ ሸሪሃ ባይኖረው እንኳን መደወል ትችላላችሁ። እንደዛ ማለት እፈልጋለሁ። የልጅቷን ቪዲዮ አብረን እንስማው። በጣም ያሳዝናል ወላሂ። እባካችሁ እባካችሁ እርዱኝ፣ የኢትዮጵያ ሕዝብ እርዱኝ እባካችሁ፣ ለእናቴ እርዱኝ፣ ለእናቴ ብላችሁ በሰው ሀገር እንዳልቀር እባካችሁ። አሁን በረዘግቼ ነው ያለሁበት ሁኔታ ጥሩ አይደለም። ያለሁት ሳውዲ ረፍሃ ነው ያለሁት። እባካችሁ እርዱኝ፣ ሊገድሉኝ ነው ሰዎቹ፣ እርዱኝ። በር ቆልፌ ነው ያለሁት። አሁን ሰዎቹ ወጥተዋል። እንዳልወጣ ሁሉም ነገር ሊገሉኝ ስለሆነ ውጪ መቃብር አዘጋጅተዋል። ሊገሉኝ ስለሆነ ማለት ነው። እባካችሁ የኢትዮጵያ ሕዝብ እርዱኝ እባካችሁ፣ እባካችሁ ቶሎ ካልደረሳችሁልኝ እሞታለሁ። እባካችሁ እርዱኝ። እንግዲህ ውዶቼ እንደሰማችኋት ነው። በጣም ያሳዝናል። እንግዲህ በጣም ብዙ ጨካኝ አረቦች አሉ። እውነት ለመናገር አያደርጉትም ለማለት በጣም ብዙ ጨካኞች፣ ብዙ የሚያሳብዱ አረቦች አሉና እንግዲህ ፈጣሪ ይርዳሽ እላለሁ እህቴ። የኛ ኤምባሲ ይሄን አይቶ የሚንቀሳቀስ አይደለም። እኔ ግን በቻልኩት አቅም ኮመንት ላይ እባክሽ እህቴ ፖሊስ ጋር ደውይ ብዬ ቁጥሩን 99 አድርጌ ልኬላታለሁኝ። ኢንሻአላህ ፖሊስ ጋር ደውላ ህይወቷን የምታድን ከፈጣሪ በታች ማለት ነው ህይወቷን ለማዳን እንትን የምትል ያርጋት። በነገራችን ላይ እናንተ ራሳችሁን የሆነ ለማዳን ወይም ደግሞ የሆነ መፍትሄ እንትን ለማለት ካልተሯሯጣችሁ የሆነ መፍትሄ ለማምጣት እንትን ካልጣራችሁ ማንም ሊያግዛችሁ አይችልም። ራሳችሁ ናችሁ የምታግዙት። በተለይ አረብ ሀገር ከፈጣሪ በታች በተለይ አረብ ሀገር ራሳችሁን መርዳት ያለባችሁ ራሳችሁ ናችሁ። በጣም ቀልጣፋ መሆን አለባችሁ። ይሄ በቃ ማልቀስ ምንም አይሰራም። አረብ ሀገር ላይ ያለነው ብቻችንን ሰው ቤት ነው ያለነው። ስለዚህ ማናለሽ ብላችሁ ራሳችሁን ጠይቁ። ማንም የለንም። ራሳችንን መርዳት ያለብን በቻልነው አቅም ቀልጣፋ መሆን አለብን። የሀገሪቱን የፖሊስ ቁጥር ማወቅ እንዲሁም ደግሞ የኤምባሲው ምናልባት የአጋጣሚ እንኳ ደውላችሁ ስልክ የሚያነሱላችሁ ከሆነ የኤምባሲ ቁጥር ፌስቡክ ላይ እንዲሁም ደግሞ ጎግል ላይ ታገኛላችሁ። በቻላችሁት አቅም ኤምባሲ ለመደወል ሞክሩ። እንዲሁም ደግሞ ሶሻል ሚዲያ ላይ ሌላ ምንም ማድረግ ካልቻላችሁ ሶሻል ሚዲያ ላይ ቪዲዮ ሰርታችሁ እርዳታ ጠይቁ። ያው ኤምባሲ ባይደርስላችሁም ህዝብ ተራርቶ ሊደርስላችሁ ይችላል። ለጊዜው ቶሎ ብሎ ህዝብ አሁን ፈጠን ብሎ አይደርስም። ለፖሊስ ይልቅ አሁን ትደውሉ ፈጠን ብሎ ይደርሱላችኋል። በአካባቢው ያለ ፖሊስ ሮጦ ይደርስላችኋልና እኔ ምንም እንትን አልልም። ለፖሊስ ደውሉ ነው የምለው እህቶቼ። በተረፈ ውዶቼ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ አድርጉ፣ ሼር እያደረጋችሁም ለሌሎች እንዲደርስ ቪዲዮን አድርጉልኝ። እስካሁን አብራችሁ ስለቆያችሁ ደግሞ እጅግ በጣም አመሰግናለሁ። በያለንበት ሰላማችን ይብዛልኝ። ሰላም ሆኖልኝ